ሳራና አቡሽ ተነሱ። ሳራ ከአፍሪካ የተረጋጋ ኢኮኖሚ ያላት ሀገር ማን ናት? ጋምቢያ። ጎበዝ። አንተ ደነስ የተረጋጋ ሰላም ያላት ሀገር ማን ናት? ሶሪያ። አንተ ጀዝባ ሶሪያ የተረጋጋ ሰላም አላት? ደነስ። እሺ ሳራ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ ማን ነው? ዋልያ። ጎበዝ ሳራ። እሺ አንተ አቡሽ በሱዳን ብቻ የሚገኝ ብርቅዬ እንስሳ ምንድን ነው? ጉንዳን። አንተ ድንጋይ ጉንዳን ሁሉም ቦታ አይደል የሚገኘው? እሺ ሳራ የቀድሞ የግብጽ ፕሬዝዳንት ማን ይባላሉ? ሁስኒ ሙባረክ። አንበሳ። እሺ አንተ አቡሽ የሳውዲ ንጉስስ ማን ይባላል? ኢድ ሙባረክ። ጀዝባ። በሉ ይሄ የመጨረሻ ጥያቄ ነው። በተለይ አንተ ደደብ ነግሬሃለሁ። እሺ ሳራ በዓለም አንደኛ ሀያል ሀገር ማን ናት? ዩኤስኤ። አቡሽ ሁለተኛዋስ? ዩኤስቢ። በጣም እንጂ በቃ ቶሎና ቤት ማንም የለም። እሺ በቃ ቻው። እፎይ ፀሐዩን አልቻልኩትም። ከመንገድ ተመለስኩ። በረድ ሲል እሄዳለሁ። ተነሽ እስኪ በር የተንኳኳ ነው ክፈች። ሰላም ነህ? አባቴ አለ የሚለው የሐዲስ ዓለማየሁ መጽሐፍ ልትወስድ ነው የመጣኸው? ውይ አልነገርኩሽም እንዴ? እሱን እኮ አነበብኩት። ባይሆን ታይም ካፌ እጠብቅሻለሁ የሚለውን የከበደ ሚካኤልን መጽሐፍ ስጪኝ። ውይ እሱኛው መጽሐፍ የለም። ባይሆን 9:30 እንገናኝ እዛው የሚለውን የጸጋዬ ገብረ መድኅን መጽሐፍ ሰጠሃለሁ። ወይኔ እሱን አንብቤዋለሁ። በቃ ዳኒ ጋር ሄጄ እንዳታረፍጂ የሚለውን መጽሐፍ ልቀበለው። መልካም እሺ፣ በቃ ሰላም ሆን። እሺ ወይ ልጄ የተመስገን ገብሬ በእናንተ ቤት በኮድ አውርታችሁ ሞታችኋል የሚለውን መጽሐፍ አትሰጪውም ነበር? ሞጣ ቀራኒዮ እዚህ ስቱዲዮ ይገኛል። 3 ጥያቄዎችን አዘጋጅቼልሃለሁ፣ ትመልሳለህ። ኦርጋናይዘር እኛ ምን ከብዶን ሰይፉ እንመልሰዋለን። የመጀመሪያው ጥያቄ ወተት በእንግሊዘኛ ምንድን ነው? እንዴት እንደዚህ አይነት ቀላል ጥያቄ ይጠይቀኛለህ ሰይፉ? ወተት በእንግሊዘኛ ሚልክ ነው። በጣም ጥሩ። እሺ እርጎ በእንግሊዘኛ ምንድን ነው? እርጎ በእንግሊዘኛ ሚኒሊክ ነው። ሚኒሊክ። እሺ አሬራ በእንግሊዘኛ ምን ሊሆን ነው ታዲያ? አሬራ በእንግሊዘኛ አጼ ሚኒሊክ ነው። መንገድ ላይ ሽንት ትንሽናለህ። አንተ ብልትህን ወደ ሱሪ ውስጥ አስገባ። እሺ ጌታዬ፣ ይቅርታ፣ በጣም ይቅርታ ጌታዬ። ሁለተኛ ሲሰፈር እንዳላያችሁ ሂዱ ከዚያው። ፖሊሱን ሸወድኩት። ምን አድርገህ? ብልቴን ወደ ሱሪ ውስጥ ከተትኩ እንጂ መሽናቴን አላቆምኩም። ጤና ይስጥልኝ። ለዶክተር ደብረጽዮን ገብረ ሚካኤል ከሳውዝ አፍሪካ ዛሬ ቀጥታ ስርጭት ስለተባበሩን እናመሰግናለን። ያለ ችግር የለውም፣ ቀጥል ያለ። እሺ ጥያቄን እጀምራለሁ። ያለ እስኪ ድርድሩ ላይ የምታነሱትን ጥያቄ ብትገልጽልኝ አለ። እሺ አመሰግናለሁ ያለ። ያ እንደሚታወቀው እኔ ደቡብ አፍሪካ ነኝ፣ ላልመለስ እችላለሁ። ያው ግን ወደ ጥያቄዎቹ ሳመራ የመጀመሪያው የድርድራችን ጥያቄ የሚሆነው ለአብይ አህመድ እጁን ለቲዲኤፍ ይስጥ የሚል ነው። እሺ ቀጥሉ። ሁለተኛውስ? ለሁለተኛ ያለ ደግሞ ለመከላከያ ሰራዊት ለጥጥቁ ይፍታ የሚል ነው። በአቡነ አረጋይ። እሺ ሶስተኛውስ? ያለ ለሶስተኛ ያለ ደግሞ ያው ከዚህ ቀደም የማርያም መንገድ ስጡን ብለን ለአብይ እኔ ጴንጤ ነኝ ብሏል፣ ለደመቀም እኔ ሙስሊም ነኝ ብሎ አልተሳካም። በአሁኑ ደግሞ ሶስተኛ ጥያቄ የምንጠይቀው ያለ የኢየሱስ መንገድ እንዲሰጠን ነው ያለ። የምናገረው ይሰማሃል? አዎ ይሰማኛል ዶክተር። የራስህስ ድምጽ ይሰማሃል? አዎ ይሰማኛል ዶክተር። ፈጣሪ ሆይ ተመስገን። አቤት 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 ተመስገን ተመስገን። እግዚአብሔር ሆይ ስንት ነገር አየን እኮ። አቤት እግዚአብሔር ሆይ አቤት ቤተሰቦች ምን ይሉ ይሆን? አቤት ልጆች ምን ይሉ ይሆን? ተመስገን አምላኬ። ምንድን ነው? ድምጽ በዛብህ እንዴ? ምንድን ነው? ድምፅ በዝቶብኝ አይደለም እንዴ? አይሰማህም እንዴ? እንዴት እንደምትጮህ ቀሪውን ህይወቴን
እንደዚህ አይነት ድምፅ እየጮህብኝ ልኖር ነው ማለት ነው? በኢየሱስ ክርስቶስ ስም ከዚህ በፊት ከዚህ ሴትዮ ጋር ነበር ስኖር የነበረው። ምንድን ነው እንደዚህ የምትጮኸው? ሚስትህ እኮ ናት ወንድሜ። ለ21 ዓመት አብራችሁ የኖራችሁ ጥንዶች እኮ ናችሁ። ቀሪው ህይወቴን እንደዚህ እየጮኸችብኝ ከምኖር አውልቅልኝ። ይህን ነገር አልፈልግም። ባለሰማ ይሻለኛል። ከዚህ በፊት የማልሰማት ይሻለኛል። ተረጋጋ ወንድሜ። ትዳር እኮ እንደዚህ ነው። ያንተ ብቻ አይደለም፣ እነሱ ሁሉም ጋር እንደዚህ ናቸው። እንዴ ህይወቴ ተበላሸ እኮ እዚሁ። ሳልሰማት ብኖር ይሻለኛል። አቤት ደመቁ ምንትን ይሆን? አቤት አቤት አስካለች። አው በቃኝ፣ አውልቅልኝ በፈጣሪ ስም። አሁን ወደ አይምሮ ጥያቄ እናልፋለን። ቡቹ ተነስ። ጋናን ማን ነው ቀኝ ገዛት? ጀማይካ። አንተ እበት ባርች። የአሜሪካ ዋና ከተማ ማን ነች? ዋይት ሃውስ። አንተ ጅል ሜሮን። የናይጄሪያ ዋና ከተማ ማን ናት? ካይሮ። አንቺ ነፍጣም። እሺ ሳራ፣ የአልባኒያ ዋና ከተማ ማን ናት? ቲራና። የአሜሪካ ፕሬዚዳንት ማን ነው? ጆ ባይደን። ራዲካል 12 ሲባዛ 820 ሲካፈል ለ3 ሲቀንስ 4 ስንት ነው? 57.2363። ጎበዝ። እሺ አቡሽ፣ ምርጫ ነው የምጠይቅ። የኢትዮጵያ ዋና ከተማ ማን ናት? ሀ ፊንፊኔ፣ ለ አዲስ አበባ። ሐመር ውሃ 4 ኪሎ። አንተ ድንጋይ። እኔ የምወደው ምግብ ምንድን ነው? ድንች። ድንጋይ የወንግ ልጅ። የጫማ ቁጥሬ ስንት ነው? 49.5። ጠዋት ስንት ሰዓት ነው የመጣሁት? 2 ሰዓት ከ15 ደቂቃ ከ32 ሰከንድ። በቤቴ ውስጥ ስንት ክላሶች አሉ? እንዴት ይቸርን ይህን እንዴት ላቅ እችላለሁ? አንጀዝባ። እሺ የት ነው የተማርኩት ዩኒቨርሲቲ? ዋቻሞ። ፖሊስ ክፈት። ምን ፈለግ? ልናወራ እንፈልጋለን። መጥሪያ ያላችሁ? የለንም አልያዝንም፣ ግን አንድ ወጣ እስኪ ልናወራ እንፈልጋለን። ማውራት አልፈልግም። ስንት ሆናችሁ ነው የመጣችሁት? 2 ሆነን የመጣ ነው ጌታዬ። ታዲያ ማውራት ከፈለጋችሁ እርስ በርስ አታወሩም እንዴ? ይቅርታ ቃሉን በመጠቀም የኮንትሮባንድ ሸሌጋ ይሄ ነው። ሚስት አያስፈልጋትም ወይ? በዛና በዚህ በኮሚቴ እናጽድቅ፣ ወይንም ደግሞ ለጊዜው ከቤት ጠባቂ እናጋባቸው። ከዛ ደግሞ ጀግና ይወለድ። በላይ ዘለቀ አያስፈልገንም ወይ? አበባ አረጋ አባ ገስጥ አያስፈልገንም ወይ? እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያወጣ ነው? ጓዶች ከጦር ኃይሎች ጀምሮ ጀነራል መረድ የመጀመሪያው ፓይለት ጀብ ነው አይደለም ወይ? ሶማሊያን ጉድ ያደረጋት ልከሰከስ አይደለም። አንድ ቡሪ ነፍቼ እመጣለሁ ባለበት አይደል እንደ ለገሰ ወትሮ እዛው ቁጭ ባሉበት አስቀመው አንድ ነገር አደረጉት። ሽርጣቸውን ይዘው ይፈጠጥታል። እሱ ደግሞ ስሪውን ይዘው ባንዲራችንን ተክለው ነው እዛው አንድ ቤት እንደጨረሱ ሂክማ የምትባል ቆንጆ መጣች። ያን ነው ጉድ የሆነው። አሁን ጀነራል መረድ ለገሰ ወትሮ ከሂክማ 2 ልጅ እንዳለው ታውቃለህ? መንታ ነው የወለደችው። ምን ትባላለች እሷ? የዚያድ ባሬ ጦርነት ነው ወይ ልጆቹ ስም? የካራ መራ ሰማታት ነው ወይ የልጆቹ ስም? አይረዝምም ወይ? ይሄ አማርኛ ነው ወይ ሶማሊኛ ነው ወይ? ሰላ ድንጋይ ምንድን ነው? ውሃ ነው ወይ? ድንጋይ ነው ወይ? መቃመ ቤት ነው ወይ? ደንብ ነው ወይ? አልገባንም። ሰውም ሊሚት አለው ጓዶች። ትላንት ቃጢራ የጀመርን በመውሊድ አማካኝነት በኢድ ነበርን። አይበቃም ብለው አልከሰ ወሰዱን። አይበቃም ብለው አብሬት ወሰዱን። ሰውም ሊሚት አለው ጓዶች። ከዚህ በላይ መቃም አልችልም።